የምን እኔ ኮንፊውዝድ ስለሆንኩ ይሄ የኔ ወርቅ ይሄን ወርቅ አርግቼ ከላይ አንገቴ ስር ወርቅ አርጌ ወርቅ ለብሼ አንድ አንበሳ ሲሰጠው ለምንድን ነው ቂጡን ጥሩ ሀባሴ ሀባሴ እያለ የሚዘለው ለምንድን ነው እንዴ? ምንድን ነው ጌታ ቦርጩ ቂጡ እስኪያልበው ድረስ ለምን ነው የሚዘለው ግን? ቂጡ በቂጡ ላብጠብጠብ እስኪል ድረስ እየዘለለ አንድ አንበሳ ተሰጥቶት ሀብታም ነው አላላችሁም ጋይስ? ሀብታም አይደል እንዴ? ቆይ እሱ ልጅ እሱ ሰውዬ ሽብሬን መስሎ ደግሞ ሽብርቲን መስሎ ደግሞ ፀጉሩን ተሰርቶ ዲቦራና ቤታዮ እዮዳብ ተመለስ ወደ ራስ ተመለስ ወደ ራስ ተመለስ ወደ ራስ ወደ ራስ ተመለስ። አሁን እኔ ስድብ አይደለም የምሳደው፣ ጥያቄ ነው የጠየቁት። ሀብታም አይደለም ወይ ቂጡን እስከሚያልበው እንደዛ በቂጡ ላብ ቁርቁር እስኪል ድረስ የዘለለው ብር አለው አላላችሁም እንዴ? ቆይ እሱ ልጅ ገንዘብ አለው እንዴ? ገንዘብ አለው። ጉቺ ነው የምለብሰው እንትን ነው የምንቀባው ትስ ነው ማድረገው እያለ ሲያክትም ምናምን እንዴ እንደ ባልቴት እንደ ቤት በቤት ቁጭ ብሎ የሚራገጠው ለምንድን ነው? እኔ ግራ ስለገባኝ ነው ጋይስ፣ እኔ ግራ ስለገባኝ ነው እንዴ። ምን ሆኖ ነው? ምን ሆኖ ነው? እውነት እንትን አድርጉለት፣ ሼር አድርጉለት፣ ይምጣ እስኪ ለዮዳብ ሼር አድርጉለት።